ዓለምሽ ዛሬ ነው ዛሬ የተባለ ነው። ድንቅ ድግስ ነበር፣ ተበላ ተጠጣ። የማማ ልጣይሽ ጠጅ ነበር፣ በዛው ማስታወቂያ ሰራውላቸው። ሚደንቅ ሸጋ የሆነ ድግስ ነበር። የድራችን ዳኛ ሻምበል አራተኛ ልጅ ነው የተዳረችው። ግን ምን ዋጋ አለው? ድግሱ እኛ ሰፈር፣ ደጋሹ የድራችን ዳኛ ሻምበል፣ ታዳሚው ደግሞ የኛ ሰፈር ሆኖ ደስታችንን ብሽሽቅ አበዙበት። ሰው ሁሉ ያጉረመረመ ነው። በእኛ ገንዘብ ነው ደግሶ የሚያበላን ይሁን ይላል። አንዷ ደግሞ የሻምበል ሚስት በጎኗ ስታልፍ ጠብቃ ዘይት እንደሆነ በእጃችሁ ነው ምን ነው አሳነሳችሁ ትላለች። የሻምበል ሚስት የሸማቾች ሊቀመንበር ነች። ልክ የሻምበልን ማለፍ የተመለከተው አንዱ ደግሞ ብድግ ብሎ ጎበዝ ስኳር ተገኘ ብሎ ጠጁ ላይ እንዲመሞጀር ምን ይሉታል? እኛ የትኛው ስኳራችንን እናስተካክል ይላል። በሽሽቅ በዛ ደስታችን ላይ ግን ቢሆንም ማለፊያ ነው። እኔ ደስታዬ ነው። ደስ ብሎኛል የሻምበል ልጅ በመዳሯ። የኛ ሰፈር ሰው ብሽሽቁን ይወዳል፣ ክብረ በዓልና ሰርግ እየጠበቀ። ድግሱ ማለፊያ ነበር። ከድግስ ስንወጣ የማማ ልጣይሽ ልጅ መንፈስ አገኘኝ። እንዲሽክ ያረጉኝ ማማ ልጣይሽ ናቸው። የሟች ባላቸውን ልብስ ብድግ አድርገው ሰጡኝ። ከሌባው ልጃቸው መንፈስ የተረፈው ነው። መንፈስን አወቃችሁት? መንፈስ ባለፈው በአንበሳ አውቶቡስ እየሄደ ወንበር ላይ ቁጭ ብሎ አንድ አዛውንት ይመጣሉ። በፍጥነት ብድግ ብሎ ጋሼ እዚህ ጋር ይቀመጡ አላቸው። ሽማግሌው አዛ አይደሉም። ምን ነው ቆሜ አልመቻልኩ? ቆሜ አልመቻልኩ አሉታ 3 ነው። ልኩን ነገሩት። 2 አሉታ እኩይ ነው። 3ኛው አሉታ ግብረ አበሮች እንዴት ይመኑት?